ዶናልድ ዋን ይባላል። የ34 ዓመት ጎልማሳና በአትላንታ ከተማ የሁለተኛ ደረጃ የታሪክ መምህር ነው። ለ6 ዓመታት ያህል ፍጹም ነው ብሎ ከሚያምንበት ትዳር ጋር ከሚስቱ ከግሌንዳ ጋር ኖሯል። ዶናልድ ሚስቱን ከማንም በላይ እንደሚያውቃት፣ ትዳራቸውን በታማኝነትና በጠንካራ መሰረት ላይ እንደተገነባ እርግጠኛ ነበር። ነገር ግን በህዳር ወር ያጋጠመው አንድ ሐሙስ ዕለት ያመነውን ሁሉ አመድ የሚያደርግ የዓይኑን ብርሃን የሚከለክል እውነት ይዞ መጣ። ዶናልድ ለሥራ ጉዳይ ሚያሚ ወደሚገኝ የባህር ዳርቻ ሆቴል ለሄደችው ባለቤቱ ሰርፕራይዝ ለማድረግ ወሰነ። ይዞላት የሄደው አበባና የልብ ፍቅር ነበር። ሆኖም በዚያ በቅንጦት ሆቴል ክፍል ቁጥር 847 በር ላይ ሲቆም የጠበቀው ነገር እንኳን ደህና መጣ የሚል የፍቅር ድምፅ አልነበረም። በዚያ በር በኩል የሰማው ድምፅ ከ6 ዓመት በላይ የገነባውን ሕይወት በአንድ ቅጽበት አፈራረሰው። የሚወዳት ሚስቱ ካለቃው ጋር በመሆን የፈጸመችው የክህደት ድምፅ ነበር። ዶናልድ በዚያ ሰዓት ምን ማድረግ ነበረበት? በሩን ሰብሮ በመግባት ጩኸቱን ማቅለጥ ወይስ እንደ ታሪክ መምህርነቱ ሁኔታዎችን በሰከነ መንፈስ መርምሮ ጦርነቱን በብልሃት ማሸነፍ? ይህ የታማኝነት ዋጋ በክህደት የተመለሰበት፣ ነገር ግን የበቀል እርምጃው በስሜት ሳይሆን በታሪክ ስልት የተቃኘበት እጅግ አስገራሚ ታሪክ ነው። ግሌንዳና አለቃዋ ዴቪድ ዶናልድን ምንም የማያውቅ የዋህ መምህር አድርገው ንቀውታል። ነገር ግን የታሪክ መምህሩ ገና ያላስተማራቸው አንድ ትምህርት አለ። የተወደዳችሁ የዩቲዩብ ቻናል ተመልካቾቻችን፣ ይህ ታሪክ ስትጀምሩ ቪዲዮን ላይክ አድርጋችሁ ጀምሩ። የዩቲዩብ ቻናላችንን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ሁልጊዜ የምንለቃቸው አስደናቂ ታሪኮች እንዲደርሷችሁ ከአሁኑም ሰብስክራይብ አድርጉ። ታሪኩ ለሌሎች አስተማሪ ሆኖ ካገኛችሁት ሼር እንድታደርጉልን እንጠይቃለን። በመጨረሻም ይህን ቪዲዮ ከየት ሀገር ሆናችሁ እንደምትመለከቱ በኮሜንት ሴክሽን ላይ አሳውቁን። ወደ ታሪኩ እንግባ። ዶናልድ ዋን በአትላንታ ከተማ የታሪክ ምሁር ነው። በዓመት $52,000 እያገኘ ተማሪዎቹን ስለ ታሪክ ስልቶችና ጦርነቶች ያስተምራል። ባለቤቱ ግሌንዳ ደግሞ በአንድ ትልቅ የመድኃኒት ማስታወቂያ ኩባንያ ውስጥ ከፍተኛ ሥራ አስኪያጅ ናት። በዓመት $110,000 በላይ ታገኛለች። ዶናልድ በሚስቱ ስኬት ሁልጊዜም ይኮራል። ከሱ በላይ ማግኘቷ ቅር አሰኝቶት አያውቅም። ይልቁንም ለሥራ ስትጓዝ፣ መከራ ስታይና እስከ ሌሊት ቢሮ ስትቆይ በፍቅር ይደግፋታል። በህዳር ወር መጨረሻ በ2024 ላይ ዶናልድ ከዘመዱ የ$3,000 የልደት ስጦታ በቼክ ደረሰው። በዚህ ገንዘብ ምን ለማድረግ ወሰነ መሰላችሁ? ለሥራ ጉዳይ ሚያሚ ወደሚገኝ የቅንጦት ሆቴል ለሄደችው ባለቤቱ ድንገተኛ ስጦታ ወይንም ሰርፕራይዝ ለማድረግ ዶናልድ አበባውን አዘዘ። ምርጥ ሬስቶራንት አስያዘና ዛሬ ሚስቴን አስደስታታለሁ ብሎ በደስታ ወደ ሚያሚ በረረ። ሚያሚ ኦቪን ቪው ሆቴል ሲደርስ የክፍሉን ቁልፍ እንዲሰጡት የሆቴሉን ሰራተኛው ሲጠይቅ ግን የሰራተኛዋ ፊት ተለወጠ። በጥሬው ግን ግራ መጋባትና ማዘን ይታይባታል። አቶ ዶናልድ ክፍሉ የተያዘው በሚስትየዋ የኩባንያ ካርድ ቢሆንም አብሮ እንዲያርፍ የተመዘገበው ሌላ ሰው አለ አለችው፣ ድምጿን ዝቅ አድርጋ። የሚስትየዋ አለቃ አቶ ዴቪድ ፕሬስ። ዶናልድ ራሱን ሊስት አደረገው። ሆኖም ምናልባት የሥራ ስብሰባ ይሆናል ብሎ ራሱን እያታለለ ወደ 8ኛው ፎቅ ወጣ። በክፍል 847 በር ላይ የተሰማው ጉድ ዶናልድ በእጁ የያዘውን አበባ ይዞ በሩ ሊያንኳኳ ሲል በውስጥ በር ድምፅ ሰማ። የሚስቱ ሳቅ፣ ከዚያም የአንድ ወንድ ድምፅ። ዶናልድ በሕይወቱ ተሰምቶት የማያውቀው አይነት ድምፅ ከክፍሉ ውስጥ ይወጣል። የሚስቱ የግሌንዳ ድምፅ በደስታና በስሜት ሆና እንዲህ ስትል ሰማት። አዎ ዴቪድ፣ ልክ ነህ። ዶናልድ የያዘውን አበባ ከእጁ ተንሸራቶ ወደቀ። ዓለም በፊቱ ጨለመች። ዶናልድ በሩን ሰብሮ መግባትና ጩኸት
ማንሳት ይችል ነበር። ነገር ግን እሱ የታሪክ መምህር ነው። ጦርነት የሚሸነፈው በስሜት ሳይሆን በስሌት መሆኑን ያውቃል። ቆመና አሰበ። አሁን ብገባ ታለቅሳለች፣ እሱ ይቅርታ ይጠይቃል፣ እኔ ደግሞ ቀናተኛና አሳዳጅ ይመስሉኛል አለ። በሩ ላይ ሆኖ ሁኔታውን በቪዲዮ መዘገበ። ከዚያም በሚገርም ሁኔታ ለግሌንዳ መልእክት ላከላት። ውዴ ስብሰባው እንዴት ነው? ናፍቀሽኛል። እሷም በቅጽበት ዋሸችው። እኔም ናፍቀኛል ውዴ፣ ስራው በጣም ደክሞኛል። ዴቪድ ግን ጎበዝ እንደሆንኩ እየነገረኝ ነው ብላ መለሰችለት። ዶናልድ የክህደቷን ጥልቀት ተረዳ። ከዚያም በዚያ ሆቴል ሌላ ክፍል ተከራይቶ አደረና በነጋታው ወደ አትላንታ ተመለሰ። ዶናልድ ሚያሚ ውስጥ ካየውና ከሰማው በላይ ልቡን ያቆሰለው ሌላ ነገር ነበር። በቤታቸው ውስጥ ያገኘው የሚስጥር ማስታወሻና በሚስቱ ስልክ ላይ ያነበባቸው መልእክቶች ግሌንዳ ክህደት ብቻ ሳይሆን ሴራ እየጎነጎነች መሆኑን ተረዳ። ግሌንዳ ለአለቃዋ ዴቪድ እንዲህ ስትል ጽፋለች። ዶናልድ ጥሩ ሰው ነው፣ ይህ አይገባውም፣ ግን አሁን መፋታት አልፈልግም። እስከሚቀጥለው ወር የደሞዝ እድገቴ ፕሮሞሽን እስኪረጋገጥ መጠበቅ አለብኝ። ያኔ ገንዘቤን ደብቄና ተደራጅቼ በራሴ መንገድ አባረረዋለሁ። ዶናልድ ይህን ሲያነብ ደሙ ፈላ። ሚስቱ ከሌላ ወንድ ጋር መኝታ መጋራት ብቻ ሳይሆን የሱን የገንዘብና የህይወት ዋስትና ጭምር ለማጥፋት እያቀደች መሆኑን ተረዳ። ዶናልድ የድሮ የኮሌጁን ጓደኛውን አሁን የግል መሪውን ፕራይቬት ኢንቨስቲጌተር የሆነውን ጄምስ አነጋገረ። ጄምስ የደረሰበት መረጃ ደግሞ አስደንጋጭ ነበር። ዴቪድ ፕሬስ አለቃዋ ይህ የመጀመሪያው አይደለም። ከዚህ በፊት ሌሎች 2 ሴት ሰራተኞችን በዚህ መልኩ አታሏል። ኩባንያው ማሪዳን ፋርማሲውቲካል የዴቪድን ተግባር ያውቃል። ነገር ግን ዴቪድ ብዙ ትርፍ ስለሚያመጣ ዝም ብለውታል። ግሌንዳ የተሰጣትን እድገት ያገኘችው በችሎቷ ሳይሆን ከዴቪድ ጋር ባላት ግንኙነት መሆኑን የሚያሳዩ ማስረጃዎች ተገኙ። ቅዳሜ ዕለት ግሌንዳ ከሚያሚ ተመለሰች። ዶናልድ አየር ማረፊያ ሄዶ ተቀበላት። እንደ ልማዷ አሳመችውና በጣም ናፍቀኛል አለችው። ዶናልድ በልቡ የክህደት ጣዕም አላት እያለ በውሸት ፈገግ ብሎ ተቀበላት። ቤታቸው ገብተው አብረው ወይን ጠጡ፣ አብረው ራት በሉ። ግሌንዳ ምንም እንዳልተፈጠረ ሆና ስለ ስብሰባውና ስለ ስራዋ ስትዋሽ ዶናልድ በትዕግስት ይሰማት ነበር። ዶናልድ እንዲህ ሲል አሰበ። ታላላቅ ጦርነቶች የሚሸነፉት ፊት ለፊት በመጋፈጥ ሳይሆን ጠላት ሳይዘጋጅ በታቀደ ጥቃት ነው። ዶናልድ ከአንድ ጠበቃ ጋር ተገናኘ። ጠበቃዋ ራሄል ሞሪሰን እንዲህ አለችው። ዶናልድ ሆይ፣ ሚስትህ የደሞዝ እድገቷን ጠብቃ አንተን በባዶ እጅ ልታስቀር አቅዳለች። እኛ ግን ከእሷ ቀድመን መምታት አለብን። የዴቪድን ሚስት እናውቃታለን። ለኩባንያው የዴቪድን ወንጀል እናጋለጣለን። ሚስትህ በሕግ ፊት እናዋርዳታለን። ዶናልድ እሺ አለ። ሰኞ ዕለት የሚፈጸመው ታላቅ የአጸፋ ጥቃት ማቀድ ጀመሩ። ይህ ታሪክ በብቀላ በክደትና በፍትህ ዙሪያ የሚያጠነጥን እጅግ አስገራሚ ትረካ ነው። ዶናልድ ከራሄል የጽሑፍ መልእክት ደረሰው። ጄኒፈር ብሩክስ ኢኢኦሲ ቅሬቷን ሰኞ ጠዋት ታስገባለች። እንዲሁም እኔ ካገኘኋት አትላንታ ቢዝነስ ክሮኒካል ጋዜጠኞች ክሪስ ፕሪስ ጋር ለመነጋገር ፈቃደኛ ናት። ሁሉም ነገር ተዘጋጅቷል። ዝግጁ ነህ? ዶናልድ በቤት ውስጥ ቢሮዋ ሆና ቅዳሜና እሁድ የሥራ ጥሪ ላይ የነበረችውን ግሌንዳን በሩ ላይ ሆኖ ተመለከታት። የቅርብ ድምጿ፣ ዝቅተኛ ሳቋ፣ የዴቪድ ስም ደጋግማ ሲነሳ ይሰማ ነበር። በሚያሚ ስላለው የሆቴል ክፍል የሱን የገንዘብ ውድመት ለማቀድ ስላስተላለፍኩት የጽሑፍ መልእክቶች ለ6 ዓመታት የነበረውን እምነትና የፍቅር ለሥራ እድገትና ለደስታ ተብሎ በችለታ መጣሉን አሰበ። እንዲህ ብሎ መለሰላት። ዝግጁ ነኝ። ሰኞ ጠዋት 9 ሰዓት ላይ ሁሉም ነገር አስገቡ። ዶሚኖች ተደርድረዋል። በ48 ሰዓት ውስጥ ዴቪድ ፕሪስና ግሌንዳ ሰውን መናቅ ምን ያህል አደገኛ ስህተት እንደሆነ ይረዳሉ።
አቧራው ሲረገጥ ሁለቱም መቼም የማይረሱት የውጤት ትምህርት ይማራሉ። ዶናልድ መልእክቱን አጥፍቶ ስልኩን አስቀመጠ። ከዚያም ግሌንዳ ቅጠል ወደምትሰበስብበት ግቢ ወጣ። ህዳር መጨረሻ ላይ ያለው ውብ ከሰዓት ነበር። እርዳታ ትፈልጊያለሽ ሲል ጠየቃት። ግሌንዳ የድሮ የኮሌጅ ልብሷንና ጂንስ ለብሳ ወጣትና ግዴለሽ መስላ ፈገግ አለች። ሁልጊዜም እኔ ስሰበስብ አንተ በጆንያ ትከታለህ። ለአንድ ሰዓት ያህል በዝምታ አብረው ሰሩ። ጎረቤታቸው ከአጥር ማዶ እጁን አወዛወዘ። ሁሉም ነገር በሚያስቆጭ ሁኔታ ሰላማዊ ይመስል ነበር። ነገ በዚህ ሰዓት ሲል ዶናልድ አሰበ፣ ሁሉም ነገር ይቀየራል። ሰኞ ጠዋት በአትላንታ ላልተለመደ ሙቀት ይዞ መጣ። ዶናልድ ከቀጠሮ 1 ሰዓት ቀድሞ በ5 ሰዓት ተኩል ተነሳ። ደም ስሩ ውስጥ እንደ ኤሌክትሪክ የሚሮጥ ስሜት ይሰማው ነበር። ለ2 ሳምንት ተኩል ጥንቃቄ የተሞላበት እቅድ፣ ማስረጃ ማሰባሰብና ቅንጅት ካደረገ በኋላ ሁሉም ነገር ተጠናቋል። ግሌንዳ አጠገቡ ተኝታለች። ዶናልድ ሲመለከታት ምንም ስሜት አልተሰማውም። ቁጣ፣ ፍቅር ወይንም ሐዘን የለም። ያሰበውን ማድረግ አስፈላጊና ፍትሃዊ መሆኑን የሚያረጋግጥ ቅዝቃዜና እርግጠኝነት ብቻ ነበር። ከጧቱ 12 ሰዓት ላይ የመጀመሪያው መልእክት ከራሄል ሞሪንስ ደረሰው። ጄኒፈር ብሩክስ የቅሬታ ፋይሏን 9 ሰዓት ላይ ታስገባለች። ጠበቃዋም ለኩባንያው የሕግ ክፍል የቀድሞ ሚስጥራዊ ስምምነት ኤንዲኤ ዋጋ እንደሌለው ያሳውቋል። 7 ሰዓት ከጄምስ ሌላ መልእክት መጣ። ፓትሪቫ ፓሪስ የዴቪድ ሚስት ኢሜል መለሰች። ዛሬ መገኘት ትፈልጋለች። በጣም አዝናለች፣ ግን ቁርጠኛ ናት። 7 ሰዓት ከሩብ ራሄል ደገመች። የፍቺ ወረቀቶች ተዘጋጅተዋል። 10 ሰዓት ላይ ግሌንዳ ቢሮ እንሰጣታለን። ከፍተኛ ሙያ ውርደት እንዲሆን አድርገናል። ሙሉ የማስረጃ ፋይሉን ለኩባንያው ቦርድና ለሰው ኃይል ክፍል ልከናል። ዴቪድ ያደረገው ነገር ሁሉ የሆቴሉ ደረሰኞችና መልእክቶች ተካተዋል። ግሌንዳ በ7 ሰዓት ተኩል ለስራ ተዘጋጅታ ወረደች። ቡና እየጠጣች ስልኳን ስትመለከት ተከፋች። ሰላም ነው ሲል ዶናልድ ጠየቀ። ከጄኒፈር ብሩክስ እንግዳ ኢሜል ደርሶናል። ስለ የሥራ ቦታ ቅሬታ የሆነ ነገር አለች በንቀት። ጄኒፈር ሁልጊዜም ችግር ፈጣሪ ናት። ለራሷ ውድቀት ሌሎችን ትወቅሳለች። ዶናልድ ምንም አላለም። ከጥቂት ሰዓት በኋላ ግሌንዳ ጄኒፈር ለምን ችግር ፈጣሪ እንደነበረች ትረዳለች። ግሌንዳ ልትሄድ ስትል ሳመችው። ዛሬም ቆያለሁ፣ ዴቪድ በዚህ ጉዳይ ላይ ስብሰባ ይፈልጋል። እወድሃለሁ አለችው። እኔም እወድሻለሁ አላት። ወደ ኋላዋ መኪናዋን እንደወጣች ዶናልድ የመጀመሪያውን ምዕራፍ ጀመረ። ለፓትሪቫ ፕራይስ ኢሜል ላከ። ወይዘሮ ፓሪስ፣ ባለቤቷ ዴቪድ ከባለቤቴ ከግሌንዳ ጋር ላለፉት 8 ወራት ግንኙነት ነበረው። ማስረጃዎች ይኸው፣ እውነቱን ማወቅ ይገባውታል በማለት ያደረኩት። ሁለተኛው ኢሜል ለኩባንያው ስራ አስፈጻሚ ላከ። በዴቪድ ፕሬስ የሚመራው የጾታዊ ትንኮሳና የስልጣን አላግባብ መጠቀም የሚገልጽ የሕግ ማስጠንቀቂያ ነበር። ሶስተኛው ደግሞ ለጋዜጠኞች ተላከ። ከዚያም ዶናልድ ወደ ትምህርት ቤት ሄዶ ስለ ሲቪል መብቶች ንቅናቄ አስተማረ። ስትራቴጂካዊ ተቃውሞ ትዕግስትና ዕቅድ ይጠይቃል አላቸው ለተማሪዎቹ። አንዳንድ ጊዜ ውጤታማ አብዮት በላዩ ላይ ሰላማዊ የሚመስል ግን በውስጡ በጥንቃቄ የተቀነባበረ ትርምስ ያለው ነው። ተማሪዎቹ መምህራቸው የራሱን አብዮት እያካሄደ መሆኑን አላወቁም። 9 ሰዓት ከ25 ላይ ስልኩ ጠራ። ፓትሪቫ ፓሪስ ነበረች። ይህ እውነት መሆኑን ማወቅ አለብኝ አለች በለቅሶ። እውነት ነው ወይዘሮ ፓሪስ፣ እኔም ባለቤቴን አምን ነበር፣ ግን እውነቱን መታወቅ አለበት። ፓትሪቫ ትንሽ ቆይታ ድምጿ ጠነከረ። ዴቪድ ዋጋውን ይከፍላል። ለፈጸሙት ጥፋት ሁሉ ዋጋ ይከፍላሉ። 10 ሰዓት ከሩብ ላይ ዶናልድ ስልኩን አየ። ራሄል ፎቶ ላከችለት። ግሌንዳ በቢሮዋ የፍቺ ወረቀት ስትቀበል፣ ጄምስ ደግሞ ዴቪድ ከስራ ታግዶ በምርመራ ላይ መሆኑንና ፓትሪቫ የፍቺ ክስ መመስረቷን አበሰረ። የጋዜጣው ዘገባ በኢንተርኔት ወጥቷል። 11 ሰዓት ላይ ግሌንዳ ደወለች። ዶናልድ አላነሳም። 7 ጊዜ ደወለች። በድምፅ መልእክቷን እንዲህ አለች። ዶናልድ፣ ምን እየሆነ ነው? የፍቺ ወረቀት ቢሮዬ በሰው ፊት ደረሰኝ። በደንበኞቼ ፊት ምን ያህል እንደተዋረድኩ ታውቃለህ? አሁኑ ደውልልኝ። ዶናልድ በቁም ነገር ማውራት
አለብን? ምንም አልገባኝም። ዶናልድ የደረሰበትን 7 የድምፅ መልእክቶች በሙሉ እንደ ተጨማሪ ማስረጃነት አስቀመጣቸው። ከዚያም ለግሌንዳ መልሶ ደወለላት። ገና ጥሪው እንደገባ አነሳች። ዶናልድ ግን ምንም አይነት ሰበብ ሳታቀርብ ቀደም ብሎ ስለ ዴቪድ አውቃለሁ አላት። ስለ ሚያሚ፣ ስለ ሁሉም ነገር አውቃለሁ። ግሌንዳ በድንጋጤ ድምጿ እየተቆራረጠ እንዴት ስትል ጠየቀች። ዶናልድም እኔ እዚያው ነበርኩ ግሌንዳ፣ ሚያሚ ሰርፕራይዝ ላደርግሽ መጥቼ በሆቴል ክፍሉ በር ላይ ሁሉንም ሰማሁ። ክፍል 847 ታስታውሻለሽ አላት። ዶናልድ የግሌንዳን ፈጣንና የድንጋጤ አተነፋፈስ በስልኩ መስመር ይሰማው ነበር። ግሌንዳ በመከላከል ስሜት ሆና ስልኬን በርብርሃል ስትል ጠየቀች። ዶናልድ ግን እንዲህ ሲል መለሰላት። የግል መርማሪ ቀጥሬ ነበር። የማውቀው ነገር ሁሉ በሕጋዊ ማስረጃ የተደገፈ ነው። የደረሰሽ የፍቺ ወረቀት ጅምር ብቻ ነው። የዴቪድ ኩባንያ ስለ ጾታዊ ትንኮሳ የመረመረው ሚስቱ ሁሉንም ነገር አውቃ የፍቺ ክስ መስርታለች። እኔም ለጋዜጠኞች መረጃ ሰጥቻለሁ። ግሌንዳ በቁጣ ሙያዬን ልታጠፋብኝ ነው ስትል ጮኸች። ዶናልድ ግን በረጋ መንፈስ እኔ ተጠያቂ እንደሆንኩ ያደረኩ ነው አላት። አንቺና ዴቪድ ምርጫ አዘጋጅታችኋል። መዋሸትን፣ መክዳትንና በኔ ላይ ማሴር መርጣችኋል። ያ ደግሞ ውጤት አለው። ግሌንዳ እየተማጸነች አስተካክላለሁ፣ ወደ አማካሪ እንሂድ፣ ከዴቪድ ጋር አሁኑኑ አቆማለሁ ብትልም ዶናልድ ግን አንቺን ከእንግዲህ አልወድሽም፣ የማውቃት ግሌንዳ እንዲህ አታደርግም፣ አንቺ ለኔ አሁን ባዕድ ነሽ በማለት ስልኩን ዘጋው። ዶናልድ ከጠበቃው ጋር ራሄልና ከጋዜጠኛው ክሪስ ጋር ተገናኘ። ክሪስታ ጉዳዩ የግል ጉዳይ ብቻ ሳይሆን የተቋም የባህል ችግር መሆኑን ተረዳች። ዶናልድ በቀል ብቻ ሳይሆን ይህ ሰው ሌላ ሴት እንዳይጎዳና ስርዓቱን እንዲቀየር እፈልጋለሁ አላት። ዴቪድ ፔሪስ ከስራው ተባረረ። ሚስቱ ፓትሪቫ ቤቱን፣ የልጆቹን ሙሉ ጥበቃና ከፍተኛ የገንዘብ ካሳ ወስዳ ፈታቸው። በዘርፉ ስሙ ስለጠፋው ስራ ማግኘት አቃተው። ሜሪዲያን ፋርማሲውቲካል በደረሰበት የክስ ጫና ለተጎጂዎች ሴቶች 4 ሚሊዮን ዶላር ካሳ ከፈለ። አዲስ የሰው ኃይል ፖሊሲ ቀረጸ። ግሌንዳ እድገቷ ተሰረዘ። ከዴቪድ ቡድን ጋር ተቀነሰች። በስራ ቦታዋ ስሟ በመበላሸቱ ወደ ቦስተን ተዛውራ አዲስ ህይወት ለመጀመር ተገደደች። ከ2 ሳምንት በኋላ ግሌንዳ እቃዋን ለመውሰድ መጣች። በጣም ከስታና አርጅታ ትታይ ነበር። ይቅርታ ጠይቃለሁ አለችው በለቅሶ። ዴቪድ ነገሮቹ ሲበላሹ በኔ ላይ አሳበበ። ለስሜትና ለስልጣኔ ብዬ ትዳሬን መጣል አልነበረብኝም። ዶናልድ እንዲህ አላት። ይቅር ብዬሻለሁ። ይቅር ያልኩሽ ያደረግሽውን ነገር ትክክል ስለሆነ ሳይሆን እኔ ቁጣን ተሸክሜ መኖር ስላልፈለኩ ነው። ግን ህይወታችን እዚህ ላይ አብቅቷል። ከ6 ወር በኋላ ዶናልድ በቤቱ በረንዳ ላይ ሆኖ ወረቀታችንን እያረመ ወይን ይጠጣል። ቤቱን በራሱ ምርጫ አድሷል። መቀባት ጀምሯል። አዲስ ሰላማዊ ህይወት እየመራ ነው። ከጄኒፈር ብሩክስ የምስጋና መልእክት ደረሰው። አንተ ድምጽ ስለሆንክ እኔም ድምጽ አገኘው፣ አመሰግናለሁ። ዶናልድ ክህደትን በጥበብና በስትራቴጂ ማሸነፍ እንደሚችል አሳይቷል። በቀል ሰውን ማሰቃየት ሳይሆን ተጠያቂነት ማስፈንና የራስን ክብር ጠብቆ መቀጠል መሆኑን ተረድቷል። ከሳቱ ውስጥ ጠንካራና ጥበኛ ሆኖ ወጥቷል። የተወደዳችሁ የዩቲዩብ ቻናል ተመልካቾቻችን ታሪኩን እዚህ ላይ ቋጭተናል። በሌላ አስደናቂ ታሪክ እስከምንገናኝ ቸር ሰንብቱ።